መውደቅ ፓርት 2 ይሰማል። መውደቅ ፓርት 2 መራመድ ከጀመርክ መውደቅ ይከተላል። በቃ ምርጫው ያንተ ነው። መራመድ ከጀመርክ መውደቅ ይከተላል። የቆመ ነገር እኮ አይጋጭም አይወድቅም። ሞተር አጥፍተህ ያቆምከው መኪና እንዴት ይጋጫል? ከማን ጋር ነው የሚጋጨው? ሊጋጭ አይችልም። ማሽከርከር ስትጀምር ነው የሚጋጨው። ወይ ሄደህ ትገጨዋለህ ወይ መጥቶ ይገጫል። ግጭት የሚፈጠረው መውደቅ የሚመጣው ከሚንቀሳቀስ ነገር ጋር ነው፣ ወይም ደግሞ መንቀሳቀስ ስትጀምር ነው። ግጭትን፣ መውደቅን፣ ዳሜጅን ፈርታችሁ የቆማችሁ ሰዎች ተራመዱና የሚመጣውን ተቀበሉ። ከዛ በኋላ እስኪ ምን እንደሚሆን እናያለን። ምን ማለት ነው? አሁን ይሄ ንግግር ዘይቤያዊም ምሳሌያዊም ስለሆነ ለብዙ ሰው አይገባም። ቀጥታ ለሚወስድ ሰው ብዥታ ነው የሚፈጥረው። ብዥታ መፈጠሩ ደግሞ ጥሩ ነው። ብዥታ ብቻ ሳይሆን ብዥ ብሎ እንዲቆይ ነው የምፈልገው። መራመድ ስትጀምር ይጠራል። መራመድ ስትጀምር የሚጠራ ይሆናል ማለት ነው። እኔ በነገራችን መውደቅ የሚባለው ነገር እንደዚህ ነክቻ አይችልም። ይታያል እንደዚህ መራመድ ስትጀምር መውደቅ ይመጣል ያልኩት ሰው እንኳን ባይኖር እግር ከእግር ጋር ሁለት እግር ነው አይደል ያለ። ከሁለቱ እግር መሃል አንዱ ከአንዱ ጋር ይጋጭና መውደቅን ያመጣል። እንደ 4 ወር ሕፃን መኝታ ላይ ተኝታችሁ ምትሉ ሰዎች ፕሊስ ተነስ፣ ተራመድ፣ ውደቅ። መቁሰል ካለብህ መቁሰል አለብህ። መድማት ካለብህም መድማት ነው ያለብህ። ከዛ በኋላ ግን ስኬት በሚባለው ነገር ላይ ትደርሳለህ። ሰው ይሄ የሚሆነው በእምነት ስለሆነ በዚህ ነገር ላይ ሊመክራችሁ ፈልጋለሁኝ። አንዳንድ ሰው ልክ እንደ ሕፃን የሚያምር በጣም ቆንጆ የሆነ ለስላሳ ቆዳ ይዞ መኖር ይፈልጋል። ጭረት አይፈልግም፣ መውደቅ አይፈልግም ምናምን። ታውቃላችሁ የሕፃናት ገላ በጣም ሶፍት ነው፣ በጣም ያምራል፣ በጣም ቆንጆ ነው። በተለይ 8 ወር 10 ወር 1 ዓመት ምናምን ሲሆን ገላቸው ያምራል፣ በጣም ቆንጆዬ ናቸው። ጭረትም የለም፣ ምንም አይነት ነገር የለም። ጭረት የሚጀምረው የሆነ የተቆራረጠ ነገር ግንባር ላይ፣ እጅ ላይ፣ ሰውነት ላይ መፈጠር የሚጀምረው መራመድ ሲጀምሩ ነው። ይወርቃሉ። መራመድ ሲጀምሩ በጣም ይወርቃሉ። መውደቅ ስለሚጀምሩ አፍንጫቸው ይደማል፣ ሰውነታቸው ላይ ምልክት ይፈጠራል። ያ ቆንጆ ሰውነታቸው ላይ የተለያየ ነገር መፈጠር ይጀምራል። መራመድ ስትጀምሩ በጣም ብዙ አይነት አዳዲስ ስሜቶችን ታስተናግዳላችሁ። አካላዊም መንፈሳዊም የሆነ ጭረት ያጋጥማችኋል። ነገር ግን እያደጋችሁ ነው እና ይህንን መልእክት እየሰማ ያለ ወዳጄ ተራመድ እያልኩ ነው። ተራመድ። እስኪ በጣም ትልልቅ ሰዎችን በመንፈሳዊ ስራቸውም ላይ ይሁን በቢዝነሳቸው አካዳሚካልም ትልቅ የሆኑ ሰዎችን ቀርባችሁ ጠይቁ። ምንም አላጋጠምህም ደህና ነህ ብላችሁ ጠይቁት። ሚኒማም ከ30 ጊዜ በላይ ነው የወደቀው። እና አንዳንድ ሰዎችን እኔ እንደ ተንቀሳቃሽ መጽሐፍ ነው መወስዳቸው። እንደዚህ የሚንቀሳቀስ መጽሐፍ የለም እንደዚህ የሚል የሚያወራ የሚንቀሳቀስ ምናምን አርጌ ነው ማያቸው። አንዳንድ ሰዎች መጽሐፍ ናቸው፣ ባይዘዋይ ህይወታቸው ይነበባል። እኔ ደግሞ የሚነበብ ህይወት ደስ ይለኛል እና የሚነበብ ህይወት እንዲኖራችሁ ፈልጋለሁኝ። መጽሐፍ አንዳንድ ጊዜ ሰው የማንበብ አጋጣሚ ላያገኝ ይችላል። ምናልባት አያገኝም ይሆናል። ህይወት ሲሆን ግን ስለምትገለጥ ስለምትወጣ ሰዎች ያነባሉ። የሚነበብ ህይወት የሚኖረው ስትራመዱ ነው።
ስትራመዱ ነው። ስትራመዱ ደግሞ መውደቅ አይቀርም። በቃ ስትራመድ መውደቅ አይቀርም። ስትራመድ መውደቅ አይቀርም። ጠላሄ በጌታ ሱንታን የተቃጠለ ይሁን። ደግመ ምላለው ጠላሄ በጌታ ሱንታን የተቃጠለ ይሁን። ደናዋል ፓርት 3 በኋላ ጨምረልሃለሁ። ደናዋል